ለምንድነው ሁልጊዜ ማነቃቂያ የምንፈልገው? ቀኑን ሙሉ ለዘላለም ቴሌቪዥን እያየን ትዊተር እናነባለን፣ በኮምፒውተራችን ላይ እየሰራን ፖድካስቶችን እናዳምጣለን። እንዲያውም አንድ ቲክቶክ እያዩ ሌላ ቲክቶክ ማየት እንዲቻል በሁለት የተከፈሉ የቲክቶክ ቪዲዮዎች አሉ። ይህ እብደት ነው። ከዚህ ነገር ነፃ ነኝ ማለት ደስ ባለኝ ነበር፣ ግን በእርግጥ አይደለሁም። እንደ ማንኛውም ሰው ምናልባትም ከሌሎች በበለጠ በዚህ ድርጊት እካፈላለሁ። እኛ ስል በእርግጥ ሁላችንንም ማለቴ ነው። ታዲያ እንዴት እዚህ ደረስን? ለምንድነው በአእምሮ ጭንቀት ሰንዋጥ ለአፍታ እንኳ የዝምታ ጊዜን ማሳለፍ ያቃተን? ለምንድነው ሁልጊዜ የሆነ ነገር ማየት ወይም መስማት የሚያስፈልገን? ምን ተፈጠረ? የዶፓሚን ስሜት የሚለው ሐሳብ ፈጣኑ ማብራሪያ ሲሆን አሁንም እያሰባችሁት ሊሆን ይችላል። ይህን ቪዲዮ መስራት ከመጀመሪያ በፊት እኔም እውነት ይመስለኝ ነበር። ነገር ግን ነገሩ ተያያዥነት ቢኖረውም ፈጣን የዶፓሚን እርካታ ፊክስ የሚለው ሐሳብ በተወሰነ መልኩ ተረት መሆኑን አግኝቼዋለሁ። ወደፊትም በዝርዝር እናየዋለን። እውነቱ ያለው ስለ ዶፓሚን ካለ የተሳሳተ ግንዛቤ፣ ትኩረትን በአንድ ነገር ላይ ማቆየት አቅም መከነስና ትልቅ ሳይፈጸም ከቀረ ቃል ኪዳን ጋር የተያያዘ ነው። አሁን ነገሮች አስቸጋሪ ከሆኑ በዚህ ሁሉ ጉዞ ወዴት እየሄድን ነው? ትኩረታችንን ለመሳብ አዳዲስ የማነቃቂያ አይነቶች ለዘላለም እየታዩ ሊቀጥሉ ይችላሉ? አንድ ላይ የምናያቸው ብዙ ነጥቦች አሉ። የምናደርገውም በትክክል ያንን ነው። የተለመደው ዕውቀት እንደሚነግረን ሁልጊዜ ማነቃቂያ የምንፈልገው ፈጣን የዶፓሚን ስሜትን ስለሚሰጠን ነው። ሁላችንም የደስታ ኬሚካል ተብሎ ለሚጣራው ለዚህ ነገር ሱስ ተገዥ ይሆነናል። እናም አንድ አስቂኝ ቪዲዮ ወይም ቀልብ የሚስብ ምስል ባገኘን ቁጥር ፍላጎታችንን እናረካለን። ከዚያም ለበለጠና ለበለጠ እስከ መጨረሻው እንመለሳለን። ይህ ሐሳብ ዶፓሚንንና ራስን ማሻሻልን በአንድ ማራኪ ጥቅል ውስጥ ያጠምረው ያቀርባል። ተጽዕኖ ፈጣሪዎችና ሌሎችም ደስታን የማሳደጊያው ቁልፍ ዶፓሚኑን ማስተካከል እንደሆነ ሊነግሯችሁ ይችላሉ። ቀላል ነው፣ ግን ሙሉ በሙሉ እውነት አይደለም። ነገሩ ከዚያ በላይ ውስብስብ ነው። ዶፓሚን የሚመረጨው የደስታ ኬሚካል አይደለም። ዶፓሚን የሚለቀቀው ደስታው ከመገኘቱ በፊት እንደ ጉጉት ወይም ተስፋ አንቲሲፔሽን ኬሚካል ነው። ሽልማቱ ለዶፓሚን መለቀቅ ያን ያህል አስፈላጊ አይደለም። በዝግመተ ውለት አንፃር ይህ የተዘጋጀው እንደገና ሞክሩ የሚል አስተሳሰብን ለመርዳት ነው። አደን ላይ ከሆናችሁና ያሰባችሁት እንስሳ ካመለጠባችሁ ዶፓሚን ሙከራው ራሱ እንደገና እንድትሞክሩ ያበረታታችኋል። በሳይንሳዊ መንገድ ግብ ለመምታት ተቃርቦ መሳት ከማግኘት ይልቅ በበለጠ ዶፓሚን ያመነጫል። ለምሳሌ አንድ ቁልፍ በየተጫናችሁት ቁጥር 5 ብር ያገኛሉ እንበል። በእያንዳንዱ 5 ብር ሽልማት ጉጉት ዶፓሚን ይለቀቃል። ነገር ግን ቁልፉ በእያንዳንዱ ተጭኖ 100 ብር መስጠት ቢጀምር ብለው ያስቡ። 100 ብሩን ማግኘት በሚቀጥሉት ጊዜም እንኳን ዶፓሚኑ ውለው አድሮ እስከ 5 ብር የዶፓሚን መጠን እስከሚመለስ ድረስ ለጥቂት ጊዜ ከፍ ያለ ዶፓሚን ያገኛሉ። በዚያ ቅጽበት ቁልፉ ተመልሶ 5 ብር መስጠት ቢጀምር ዶፓሚን መጠናችሁ ከመጀመሪያው 5 ብር ደረጃ በታች ዝቅ ይላል። ዶፓሚን የደስታ ኬሚካል ቢሆን ለ5 ብር የተወሰነ መጠን፣ ለ100 ብር ደግሞ ከፍተኛ መጠን፣ ከዚያም ወደ 5 ብር ሲመለስ ወደ ቀደም ብለው ደረጃ ይመለስ ነበር። ነገር ግን የሚሆነው ያ አይደለም። 5 ብር መስጠቱ አዲሱ ኖርማል ሁኔታችሁ ስለሚሆን ዶፓሚን መፍጠር አቅሙን ያጠፋል። ይህም ያሳየው ዶፓሚን ከሽልማቱ ውስጣዊ ዋጋ ጋር ሳይሆን ከሽልማቱና ከነበራችሁት ኖርማል ሁኔታ ጋር ያለው ልዩነት እንደሆነ ነው። 5 ብር ጥሩ የሚሆነው በመሰረቱ 5 ብር እስኪኖራችሁ ድረስ ብቻ ነው። ስለዚህ በእግር መጓዝን ያስቡ። በእግር መጓዝ በቤት ውስጥ መቀመጥ አንፃር የርካሽ ሽልማት ይሰጣል። እንደውም ቀደም ሲል ይሰጥ ነበር። በተፈጥሮ ውስጥ ብቻ ሆኖ በዝምታ በእግር መጓዝ ለጥቂት ጊዜ ጥሩ ነበር። ከዚያም በእግር እየጓዝን የምናዳምጠው ፖድካስት ቀረበልን። ያ ደግም የከሻለ ሆነ። ስለዚህ ያን እስኪሰለችን ድረስ አደረግን። ከዚያ በኋላ ግን በእግር እየጓዝን ፖድካስት እያዳመጥን ቲክቶክ ማየት ቻልን። ያ አስደናቂ ነው። አሁን ግን በእግር መጓዙ ብቻውን ምናልባትም የኛ 5 ብር ቁልፉ በሚያስደነግጥ ሁኔታ አሰለቻኝ ነው። በሚያሳዝነው ሁኔታ ይህ መጨረሻ የለውም። የሰው ልጅ አይምሮ በዶፓሚን ሲስተማችን ምክንያት እርካታን ለማግኘት አልተቀረጸም። በላን በተነገምን ቁጥር በእርግጥ በበለጠ እንመኛለን። ይህ ምናልባትም ትልቁ ድክመታችን ሳይሆን አይቀርም። ስለዚህ ውለው አድሮ 5 ብሩን ከዚያም 100 ብሩን ከዚያም 1000 ብሩን ስላገኘን ሁልጊዜ መነካከያ አለብን። አሁን ያ 5 ብር በእግር መጓዝ፣ ፓርክ ውስጥ መቀመጥ፣ ቁርስ መብሰል ወይም ሌላም ቢሆን አኪ አይደለም። ታዲያ እንዴት እናስተካክለዋለን? ያ ውስብስብ ነው። ምክንያቱም ችግሩን ለመፍታት የህመሙን ሙሉ ምስል ማወቅ አለብን። ዶፓሚን ብቻውን ጠቃሚ ቢሆንም ሁሉን ምስል አይሰጠንም። የትኩረት ጊዜ በግልጽ እያጠራ የመጣ ይመስላል። በግላችን ሁላችንም በዚህ እንሰማማለን ብዬ አስባለሁ። ነገር ግን ይህን ክህነት በሳይንሳዊ መንገድ ያረጋገጡ ብዙ ጥናቶች አሉ። በእርግጥ በዓለም ላይ ያለው የመረጃ መጠን እየጨመረ ሲመጣ የትኩረት ጊዜያችን አጥሯል። በአእምሮአችን ውስጥ ያለው ቦታ ውስና ነው። አሁን ግን በምንጠቀመው ማለንጫ የሌለው መረጃ ከምትባለን ችግሩ አንዳንድ ነገሮችን ችጋ ማድረግ ሳይሆን ሁሉንም ነገር በአእምሮአችን ውስጥ ለማስገባት በራሳችን በጓደኞቻችንና በአጠቃላይ በባህላችን መገፋፋታችን ነው። ስለ እያንዳንዱ ዜናና ወቅታዊ ክህነት መጨነቅ እንዳለብን ከሌሎች የተለያዩ ምንጮች እንነገራለን። ይህ የዘመናችን ግዴታ ሆኗል። ይህ ፎሞ ይባላል። በሁሉም ነገር ወቅታዊ ካልሆነን ጨካኝ፣ ስሜት የሌለን ወይም መሃይም እንደተደረገን ይቆጠራል።
ነገር ግን በተመሳሳይ ጊዜ አሁንም የራሳችን ግላዊ ፍላጎቶች አሉን። የምንነዷቸው ነገሮች ላይ በእጃችን ላይ ማለንቻ የሌለው መረጃ አለ። እናም የምንነዷቸው ነገሮችን ካልተከተልን ለምን እንኖራለን? ስለዚህ ቀስ ብለን ለሁሉም ነገር ቦታ መስጠት ወሰንን። በዚህ ጊዜ ውስጥ የአእምሮአችን የይዛ አቅም አልጨመረም፣ ሊጨምርም አይችልም፣ እየተነጠለ የመጣው። ይህን ሐሳብ በላን በተነቀምን ቁጥር በበለጠ እንራባለን ከሚለው ትንሣኤ ጋር ስናሰራጀው ሁላችንም ለምን ማነቃቂያ እንደሚያስፈልገን ለመረዳት ብዙ ቀላል ነው። ይሁን እንጂ አሁንም የአንድን ግንጃ ትጣሩ ያከንን ቴክኖሎጂ የጋራ በደላችንን ያቀልልን የሚል ነበር የተሳበበው። የሮቦት ሲስተሞች፣ ኮምፒውተሮች አንድ ሽክመትን ከእጃችን ላይ ይወስዳሉ የሚል ነበር። ነገር ግን በእውነቱ እነዚህ ነገሮች ሽክመታችንን የወሰዱት በሌላ ሽክመት ለመተካት ነው። ቴክኖሎጂ ከከባባድ የፍራው ጽራገላን በመንፈሳዊ ድካም ተክቷል። አካላዊ ርከትን ወስዶ በአዲስ የመለያየት አይነት ተክቷል። በዓለም ላይ ያለውን ሁሉ መረጃ ተጣጥቀን ከመሃይምነት ነፃ እንሆናለን ነበር የተባለው። እንዲሁ ከዚህ በፊት ካልተከሰተ መሃይምነት ጋር ግንቡ ነን የሆን ነው። የቴክኖክራቲክ መንግስት በካፒታሊስት ሲስተም እና በራሳችንም ጭምር በመታው የፈረሰ ቃል ኪዳን ውጤቶችን ለመጋፈጥ ተገደናል። እዚህ ዩቲዩብ ላይ ተቀምጬ የዘመናዊ ቴክኖሎጂ ውድቀትን በቁም ነገር ለመምከር አልቻለም። ነገር ግን አንድ ነገር አስባለሁ። ቴክኖሎጂ ከጥቅሙ ጉዳቱ የሚያመዝንበት ደረጃ ስንደርስ እንዴት እናውቃለን? ለዚያ ጥያቄ መልስ የለኝም። ማህበራዊ ለውጦች በጊዜው ውዝት ሰፊ በሚሆን መልኩ ሊቀጥሉ ይችላሉ። እዚህም የደረስነው በዚህ መንገድ ነው። ችግሮችን ለይተን ማወቅ እንችላለን። በዚህ ችግሮች በመሰረት ድምፅ እንሰጥና ችግሮቻችንን አብረን መፍታት እንችላለን። ነገር ግን አሁን ከዛሬው ጀምሮ እንደ ግለሰብ አሁን እየተጋፈጣችሁት ያለውን ሲስተም ለመቀየር አትችሉም። ነገር ግን ኃይል አላችሁ። በዚያ ሲስተም ውስጥ እንዴት እንደምትንቀሳቀሱ ለመቀየር መቻላችሁ ምርጫ ለማድረግ አቅም አላችሁ። ስለተነጋገርኳቸው እንቅፋቶች የተረጋገጠና ቅርናት የሆነ መልስ ሊያፈለጋችሁ ሊሆን ይችላል። ይቅርታ፣ ይህ ቪዲዮ ያንን ሊሰጥ አይችልም። እንዲያውም የማንኛውም ቪዲዮ ያንን ሊሰጥ የሚችል ይመስለኝም። ሁላችንም በጣም የተለያየንና የተለያየ የአእምሮ ኬሚስትሪ፣ የህይወት ተሞክሮ፣ የባህል ተጽዕኖ እና ሁኔታዎች ስላሉን ለማንኛውም ችግር ይህንም ጨምሮ አንድ አይነት መፍትሄ የለም። ሜዲቴሽን ለብዙ ሰዎች ይረዳል፣ ግን ለሁሉም ላይሆን ይችላል። ከዲጂታል ህይወት መራቅ ጥሩ ሊሆን ይችላል፣ ነገር ግን ለማንኛውም ሰው ፍሉቅ ሙሉ ሊሆን ይችላል። የመፍትሄ ሐሳቦች ዝርዝርም እንዲሁ ይቀጥላል። ስለዚህ ለማደርገው የሚችለው የራሴን አስተሳሰብ ማካፈል ብቻ ነው። ምናልባት የተወሰነ ዋጋ ይኖረዋል። ነገር ግን ይህንን የማደርገው እኔ ራሴ ይህን ትግል ገና እንዳላሸነፍኩ በማወቅ ነው። አላፊ ደስታ ስሜቶች እውነተኛ ደስታ አይደለም። ስለዚህ በጥልቅና ቋሚ ደስታ የሚያደርጉን ነገሮችን መመርመርና ምናልባትም ትርጉሙን እንደገና መወሰን ጠቃሚ ሊሆን ይችላል። አንድ ሰው እነዛን ነገሮች ይፈልግና ምናልባትም እነዛን ለማግኘት ወይም ለማሳካት በሚደረገው ጉዞ ውስጥ ደስታን ሊያገኝ ይችላል። ሚዲያ መጠቀም በጣም ቀላል ነው፣ ለውጥ ግን በጣም ከባድ ነው። በዚህ ዓለም ውስጥ እነዚህ ነገሮች በልዩ ሁኔታ ለመጨየር የተከበረ ነው። ደግሜ እላለሁ፣ እኔ ገና እዚህ አልደረስኩም። በመጨረሻም እነዚህ አይነት ለውጥ በሚደረግበት ጊዜ የእያንዳንዱ ቀን ትግል እንደሚሆንና እንደምትወድቁ አስባለሁ። ነገር ግን በእያንዳንዱ ቀን ተነስታችሁ እንደገና እንድትሞክሩ ትችላላችሁ። የስ